ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬም እንደተለመደው አዲስ ነገሮችን ይዤ መጥቼላችኋለሁ። የዛሬው ግን እውነት ለመናገር የማትጠብቁት አይደለም። በጣም ያስደነገጠኝ ነገር ነው። ሄርሜላ በሚያሳዝን ሁኔታ ልጇን አጣለች። ያ ሰሞኑን እየተፈጠረ ያለውን እየሆነ ያለውን ነገር ሁላችሁም ታውቃላችሁና ግን በዚህ ልክ ይሆናል ብዬ እግዚአብሔርን ገምቼም አላሰብኩምም ነበር ጭራሽ። በጣም በጣም ነው ያሳዘነችኝ። ምክንያቱም ለሄርሜላ ይሄ የሚገባት ነገር አይደለም። ሄርሜላ በወደደች አብርሽን ባፈቀረች ንጹሕ ልቧን በሰጠች እና ለሱ በጣም ብዙ ነገር በሆነች ለሄርሜላ ይሄ የሚገባት ነገር አይደለም። የኔ እናት፣ የኔ ምስኪን፣ የኔ የዋህ እግዚአብሔርም በጣም በጣም ከልቤ ነው ያሳዘነችኝ። በቃ ሰው እንዴት ነው እሺ? አሁን ሩታ በቃ አሁን ላይ ሩታ እንዴት ነው በቃ እሺ፣ እሷን ለመጉዳት አብርሽንም ፈልጋ አይደለም፣ እሷን ለመጉዳት ፐርበዝ አድርጋ ይህንን ሁሉ ነገር አድርጋ በምንም በማያውቀው ልጅ በቃ በእርስ በርሳቸው እኮ ነገሮቹን ትንቢል ጥሩ ነበር። ምንም የማያውቀውን ልጇን ነው ያጣችው። በጣም በጣም ነው የደነገጠችው። በቃ እግዚአብሔርን እኔ ራሱ ስሰማም ሳያትም ከልብ ነው ያሳዘነችኝ። ጋይስ በሚያሳዝነው ነገር ደግሞ ማለት ነው ልክ እንደዚህም ሆና እግዚአብሔርን ምን አይነት ፍቅር ነው የሆነ ምን አይነት ንጹሕ ልብና የዋህ ብትሆን ነው እሱን ነው የምታስበው። አሁንም ስቲል አብርሽ ነው የምትለው እሷ እንደዚህ ሆና እሷ በዚህ ጭንቅ ውስጥ ሆና ስለ አብርሽ ነው የምታስበው። ግን እውነት ነው የምታስበው ምንድን ነው እሱ ትክክል እንዳልሆነ ስለተረዳች ነው የሆነ ነገር እንዳደረጉትም ስለገባት ነው። እና ስቲል ስለ እሱ ነው የምትጨነቀው። እና ይሄ ደግሞ በቃ የእሷን የምር የዋህነት እኔ ቃል የለኝም። እና እግዚአብሔር ዋናው እሷ ደህና መሆኗ ነው። ግን ይሄ ሁሉ ነገር የተፈጠረው ይሄ ሁሉ ነገር የሆነው በኤፍሬም እና በሩታ ነው። እና እነሱ ደግሞ ሰው የዘራውን ነው የሚያጭደው። እና የስራቸውን ይስጣቸው። በቃ ምንም ባላደረጉት በተዋደዱ እናንተን ባሉ ነው ይሄ ሁሉ ነገር እየተፈጠረ ያለው። እና እውነት ቤተሰቦቼ በጣም የሚያሳዝን ነገር ነው ዛሬ የተፈጠረው። ዞሮ ዞሮ ዋናው እሷ ደህና መሆኗ ነው። የእሷን ደህንነት ነው የሚፈለገው። እሷ ካለች ነገሮች ይስተካከላሉ። ሁሉም ነገር እንትን ማለት ይችላል። ግን ይሄ እንደ ቀላል የሚታይ ነገር አይደለም። በልጇ ነው አሁን እንትን ያለው። ግን እሷም የሆነ ነገር ልትሆን ትችል ነበር። እንደዚህ በየጊዜው ራሷን እየሳተች በእነሱ ምክንያት ነው። ሌላ ምንም ነገር እንደዚህ እንድትሆን ያደረጓት እነሱ ናቸው። እንደዛም ሆኖ ግን ምንም አይመስላቸውም። በቃ እነሱ ምን ደረጃ ላይ እንዴ እሷ እስክትሞት ነው እንዴ የሚጠብቁት? እንደዛም ሆኖ ምንም እየመሰላቸው አይደለም። በጣም በቃ እንደ ሰውኛ ሰው እንዴት ነው በዚህ ልክ ሰው ላይ ጨካኝ ሊሆን የሚችለው? እንደዚህም ሆነ እንኳን እሷ ራሷ ተጎድታ ራሷን ስታም አይታችኋታል። አብርሽን ነው የምትለው። እስቲል እንኳን ልጇን ባጣችበት ጊዜ ስለ አብርሽ ነው የምታስበው። እነሱ ግን ምን ላይ ደረጃ እንዲደርስ ፈልገው እንዴት እንደሆነ እውነት ቤተሰቦቼ በጣም በጣም ነው የሚያሳዝነው። እና ደህና ትሁን በቃ እሷ ሰላም ከሆነች ሁሉም ነገር ይስተካከላል። ግን ይሄ እንደ ቀልድ የሚታለፍ ነገር አይደለም። በቃ እውነት ወንድሟም ቤተሰቦቿም ይሄ ነገር በዚህ የሚያበቃ አይደለም። ሳስበው በቃ እነሱን ለመለያየት ተብሎ የልጅቱን ሕይወት አደጋ ላይ እየጣሉ ነው። በቃ ከዚህ በላይ ምን አለ? ሰው ከልጅ በላይ ምንድን ነው ሊያጣ የሚችለው? እቺ ልጅ በቃ እንዴት ነው ጓጉሳ እየጠበቀች የነበረው? አብሶም ያብርሽ ልጅ ነው። ቢያንስ እንኳን በቃ ምን አይነት ስሜት እንዳለው ሁሉንም ነገር የምታይበት ነው። በቃ የአብርሽ ነገር የተባለ ሁሉ ለእሷ ምን ያህል እንደሚያስደስታት እና በዚህ መሀል ነው ይሄንን ነገር የተፈጠረው። እና እንደዚህም ሆኖ ለእሱ ያላት ስሜት እንዳለ ነው። ስለዚህ በቃ እንዴት ነው ይሄ ነገር ምንድን ነው ቀጣይነቱ? እውነት በቃ መጠየቅ ያለበት አካል መጠየቅ አለበት። ይቺ ልጅ ምን ታደርግ? ከዚህ በላይ ምንድን ነው መሆን ያለበት? እና ቤተሰቦቼ በጣም ነው የሚያሳዝነው። ያለውን ነገር እየተከታተልኩ አሳውቃችኋለሁ። ሰላም ሁኑልኝ።